ሰላም እንዴት አላችሁ የኢትዮ ታይምስ ቤተሰቦቻችን ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል ከመረጃዎቻችን መካከልም የአማራ ፋኖ ህዝባዊ ድርጅት አስቸኳይ መግለጫ አውጥቷል የአማራ ፋኖ ህዝባዊ ድርጅት በጦርነት እያሸነፈው ካለው አገዛዝ ጋር የፈረመው ስምምነት የለም የሚል አስቸኳይ መግለጫ አውጥቷል በፋኖ ብርቱ ትግል እየተመታ ለመውደቅ እየተንገዳገደ መያዣውና መጨበጫው የጠፋው የኦህዴድ ብልጽግና አገዛዝ ከፈረሰ 2 ዓመታትን ካስቆጠረው የአማራ ክልል መንግስት የሙት መንፈስ ጋር የአማራ ፋኖ ህዝባዊ ድርጅት የሰላም ስምምነት አደረገ ብሎ ዛሬ ረፋዱን ያወጣው መግለጫ ፍጹም ሐሰት ነው ሲል ገልጿል የአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደ በበኩላቸው ስምምነቱን ተከትሎ ሁለቱንም ወገኖች አሸናፊ ያደረገና የክልሉን ህዝብም ፎይታ የሚሰጥ ነው ሲሉ ተናግረዋል ጦማሪ አቻሜል ለታምሩ በበኩሉ እስክንድር ነጋ ባለፈው ዓመት በጥሮር የመንግስት አካል የለበትም ያለው ከነ ኃይሉ ጎንፋው የአፍሪካ ህብረትና ከነ ወርቅነህ ገበየሁ ኢጋድ ጋር ያደረገው ውይይት ዛሬ የሰላም ስምምነት በማድረግ ተጠናቋል ሲል መልእክቱን አስተላልፏል የሰላም ስምምነቱ እንዲፈረም በማደራደርም የአፍሪካ ህብረትና የምስራቅ አፍሪካ የልማት በይነ መንግስታት ድርጅት መሳተፋቸውም ተነግሯል ድርድሩን አስመልክቶ አሁን የወጡ አዳዲስ መረጃዎችን ጠቅላላ አድርገን በዜናችን በዝርዝር እናስደምጣቸዋለን ከዚህ መረጃ በተጨማሪ የትግራይ ኃይሎች ከምክትል ፕሬዝዳንቱ ጋር ንግግር ቢያደርጉም የፕሬዝዳንት ጽህፈት ቤትን ለቀው ለመውጣት ፈቃደኛ እንዳልሆኑ መገለጹ እስራኤል በጋዛ በመጠለያ ድንኳኖች ላይ በፈጸመችው የአየር ጥቃት ህፃናትን ጨምሮ 5 ሰዎች መገደላቸው ኢትዮጵያና አሜሪካ የፖሊስ ለፖሊስ ግንኙነታቸውን የበለጠ ለማጠናከር ያለመ ውይይት ማካሄዳቸውን የፌደራል ፖሊስ ማስታወቁንና ሌሎችን በዝርዝር የምንመለከታቸው መረጃዎች ይዘንላችሁ ቀርበናል ዝርዝር መረጃዎችን ለማድመጥ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃውን ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ ወደ መጀመሪያው መረጃችን ስናልፍ የአማራ ፋኖ ህዝባዊ ድርጅት አስቸኳይ መግለጫ አውጥቷል የአማራ ፋኖ ህዝባዊ ድርጅት በጦርነት እያሸነፈው ካለው አገዛዝ ጋር የፈረመው ስምምነት የለም ሲል አስቸኳይ መግለጫ አውጥቷል የአማራ ፋኖ ህዝባዊ ድርጅት በመግለጫው በፋኖ ብርቱ ትግል እየተመታ ለመውደቅ እየተንገዳገደ መያዣና መጨበጫው የጠፋው የኦህዴድ ብልጽግና አገዛዝ ከፈረሰ 2 ዓመታትን ካስቆጠረው የአማራ ክልል መንግስት የሙት መንፈስ ጋር የአማራ ፋኖ ህዝባዊ ድርጅት የሰላም ስምምነት አደረገ ብሎ ዛሬ ረፋዱን ያወጣው መግለጫ ፍጹም ሐሰት ነው ይላል መግለጫው አስከትሎም የአማራ ፋኖ ህዝባዊ ድርጅት ከኦህዴድ ብልጽግናም ሆነ ከአማራ ክልል መንግስት ተብየው የሙት መንፈስ ጋር በቀጥታም ሆነ በተዘዋዋሪ ተገናኝተን ድርድር አድርጎ ያውቅም ከአገዛዙ ጋር የምንገናኘው በጦር ሜዳ ላይ ብቻ ነው ሲል ገልጿል በምናባዊ ዓለም ተደረገ በተባለው ድርድር ተገናኝተዋል የተባሉት የአፍሪካ ህብረትና ኢጋድ በቀጣይ ቀናት ይፋዊ መግለጫ እንዲሰጡ በዚህ አጋጣሚ ጥሪና አቅርባለን ሲልም የአማራ ፋኖ ህዝባዊ ድርጅት ጥሪውን አሰምቷል በአማራ ፋኖ ህዝባዊ ድርጅት በኩል ስምምነት ፈረመ የተባለው ማስረሻ ሰጤ ከአገዛዙ ጋር ተልእኮ ተቀብሎ ሲንቀሳቀስ ተደርሶበት ከአመራርነትና አባልነት የታገደና የተባረረ መሆኑን በዚህ ሳምንት ባወጣው መግለጫ መግለጻችን ይታወሳል ከአገዛዙ ጋር ሲቀላቀልም ለስራ ተብሎ የተላከለት በርካታ ያልተወራረደ የህዝብ ገንዘብ በእጁ እንደሚገኝና የሰላም ስምምነቱን ለዘረፋ ሽፋን ለማድረግ ከአገዛዙ ጋር ተቀናይቶ የሥራ መሆኑን ሊታወቅ ይገባል ሲልም የአማራ ፋኖ ህዝባዊ ድርጅት መግለጫ አውጥቷል አገዛዙ ሰሞኑን በተለያዩ በበሬ ወለደ ዜናዎች የሚፈራገጠው የፋኖ አንድነትን ለማደናቀፍ ብሎ መሆኑን ህዝብ ተገንዝቦ በቀጣይነት የምናወጣቸውን መግለጫዎች እንዲጠባበቅም እናሳስባለን ሲል የአማራ ፋኖ ህዝባዊ ድርጅት አስቸኳይ መግለጫ አውጥቷል ይበንዲ እንዳለም ስምምነቱ ሁለቱንም ወገኖች አሸናፊ ያደረገና የክልሉን ህዝብም ፎይታ የሚሰጥ ነው ሲል የአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደ ገልጿል በአማራ ክልል መንግስትና በአማራ ፋኖ ህዝባዊ ድርጅት መካከል የተደረሰው የዘላቂ ሰላም ስምምነቱ የክልሉ መንግስት ለሰላም የሰጠው አማራጭ አንዱ አካል መሆኑም ተገልጿል ስምምነቱ ለቀጣይ የህዝብ ሰላም ፎይታ መሰረት የሚጥልም ነው ተብሏል በሁለቱ ወገኖች ስምምነት በአደራዳሪነት የአፍሪካ ህብረትና ኢጋድ ተሳትፈዋል የሰላም ስምምነቱ በአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደና በአማራ ፋኖ ህዝባዊ ድርጅት አፋህድ ተወካይ ካፒቴን ማስረሻ ሰጤ መካከል ተደርጓል ከባለፉት 2 ዓመታት በላይ በአማራ ክልል የተካሄደው ግጭት በህዝብ ላይ ማህበራዊ ምስቅልቅል ከማምጣት ባለፈ ከፍተኛ ኢኮኖሚያዊ ውድመት አስከትሏል የአማራ ክልል መንግስትም ይህ ግጭት እንዲያበቃና የክልሉ ህዝብ የሰላም አየር እንዲተነፍስ የተለያዩ አማራጮችን
መንገዶችን ሲጠቀም ቆይቷል። ከበርካታ ድርድሮችና ውይይቶች በኋላ ዛሬ ከአማራ ፋኖ ህዝባዊ ድርጅት ጋር የዘላቂ ሰላም ስምምነት መደረጉን የአማራ ክልል መንግስት ገልጿል። ስምምነቱን በአደራዳሪነት የመሩት የአፍሪካ ህብረትና ኢጋድ ሲሆኑ ሁለቱ ወገኖች በአፍሪካ የተለመደውን የጦርነት አዙሪት ለመፍታት የሰላም አማራጮች ትልቅ ሚና እንዳላቸውም ጠቅሰዋል። በስምምነቱ ላይ የተገኙት የአፍሪካ ህብረት ምክትል ሊቀመንበር ሰልማ መሊካ አዳዲ ስምምነቱ ለህዝብ የሰላም ናፍቆት ፍንጭ የሰጠና ግጭትን የሚጠየፉ አካላት እንዲበዙ በር የከፈተ ነው ሲሉ ተናግረዋል። ግጭት ሳይፈጠር ሰላም ማምጣት የሚቻልበት እድል በመኖሩ በተለያዩ የሀሳብ ልዩነቶች ጠመንጃ መምዘዝ የአህጉሪቱ ምልክት እንዳይሆን ጥረት ማድረግ እንደሚገባም ተናግረዋል። በስምምነቱ መሰረትም የክልሉ ህዝብ አስተማማኝ ሰላም እንዲያገኝ ለማድረግ ሁሉም ወገኖች ኃላፊነታቸውን ሊወጡ ይገባል ብለዋል። ሌላው ሀሳባቸውን የሰጡት የኢጋድ ምክትል ዋና ጸሐፊ መሐመድ አብዲዋሪ ይህ ስምምነት ለህዝቡ በነጻነት ወጥቶ የመግባትና ከጠመንጃ ድምጽ የመላቀቅ ጅማሬ ነው ብለውታል። ስምምነቶች ከመድረክ ባለፈ መሬት ላይ ለውጥ እንዲያመጡ ሁለቱም አካላት ከዛሬ ጀምሮ ወደ ተግባር በመግባት ለክልሉ ለሀገርም ሆነ ለቀጠናው ተምሳሌት መሆን እንዳለባቸው አንስተዋል። ስምምነቱን የፈጸሙት የአማራ ፋኖ ህዝባዊ ድርጅት አፋድ ተወካይ ካፒቴን ማስረሻ ሰጤ በአማራ ክልል ከባለፉት 2 ዓመታት በላይ የተካሄደው ግጭት በህዝብ ላይ ስቃይን ያስከተለ ነበር ብለውታል። ወደ ጫካ የገባ ነው ለህዝብ ጥያቄ መልስ ለማግኘት ቢሆንም በግጭት ተጀምሮ በግጭት የተጠናቀቀ ጉዳይ ባለመኖሩ የክልሉን ህዝብ ሰላም ለማስፈን ስምምነት ማድረግ ብቸኛ አማራጭ አድርገን ወስደነዋል ብለዋል። በስምምነቱ የክልሉ ህዝብ ጥያቄዎችንና የኢትዮጵያ ሉዓላዊነት በጋራ ለመጠበቅ የአጭር የመካከለኛና የረጅም ጊዜ እቅዶችን መቀመጣቸውን አንስተዋል። ይህ ስምምነት እንዲደረግ ጥረት ያደርጉ አካላትና የክልሉን መንግስት ጥረትም አድንቀዋል። ካፒቴን ማስረሻ ሰጤ ምንም አይነት የህዝብ ጥያቄ አለኝ ቢባል እንኳን ከታሪካዊ ጠላት ጋር በሚደረግ ትብብር የአገር አንድነት ስጋት እንጂ መፍትሄ ስለማይሆን በህዝብ ላይ ጠመንጃ ያዞሩ አካላት መሳሪያቸውን አውርደው ወደ ሰላም አማራጭ እንዲመጡም ጥሪ አቅርበዋል። የአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደ ይህ ስምምነት በክልሉ የተፈጠረው ግጭት ወደ ሰላም አማራጭ እንዲመጣ በሚል ተደጋጋሚ ውይይቶችና ድርድሮች ከተደረገ በኋላ የመጣ ውጤት ነው ብለዋል። በግጭት አሸናፊ የሚሆን አካል የለም ያሉት ርዕሰ መስተዳድሩ ስምምነቱ ሁለቱንም ወገኖች አሸናፊ ያደረገና የክልሉን ህዝብም እፎይታ የሚሰጥ እንደሆነ አስረድተዋል። አፋህድ ይህንን ስምምነት በማድረጉ የክልሉ መንግስት ከፍተኛ አድናቆት እንዳለው የገለጹት ርዕሰ መስተዳድር አረጋ ከበደ ዛሬ የተጀመረው የሰላም ስምምነት ለክልሉ ህዝብ ሰላም ታላቅ ጅማሮ ነው ብለውታል። ርዕሰ መስተዳድር አረጋ ከበደ በማጠቃለያ ንግግራቸውም ለሶስት አካላት ጥሪ አቅርበዋል። የመጀመሪያው በተለይም ችግሮችን በግጭት ለመፍታት አማራጭ አድርጉ፣ ሌሎች አካላት ጥያቄያቸውን ይዘው ቢቀርቡ የክልሉ መንግስት ለውይይት ሁሌም ዝግጁ ነው ብለዋል። ሌላው የተጀመረው ስምምነት ለህዝቡ እፎይታ የሚሰጥ በመሆኑ ሌሎች ወገኖችም የክልሉ ህዝብ የሰላም አማራጮችን ሁሉ እንዲቀበሉ ህብረተሰቡ ግፊት ማድረግ አለበት ሲሉ ጥሪ አቅርበዋል። በመጨረሻም ስምምነቱ ተፈጻሚ እንዲሆንና የህዝቡን ሰላም ለማረጋገጥ በየደረጃው ያለው መዋቅር ለአፈጻጸሙ መትጋትና ለሚቀርቡ የሰላም አማራጮች ሁሉ ተባባሪ እንዲሆን ሲሉ አሳስበዋል። ይህ በእንዲህ እንዳለም ጦማሪ አቻሜለህ ታምሩ እስክንድር ነጋ ባለፈው ዓመት በጥር ወር የመንግስት አካል የለበትም ያለው ከነ ኃይሉ ጎንፋው የአፍሪካ ህብረትና ከነ ወርቅነህ ገበየሁ ኢጋድ ጋር ያደረገው ውይይት ዛሬ የሰላም ስምምነት በማድረግ ተጠናቋል ሲል መልእክቱን አስተላልፏል። ዛሬ በአገዛዙ በአዲስ አበባ በአቶ አረጋ ከበደና በአማራ ፋኖ ህዝባዊ ድርጅት ተፈረመ የተባለው የአፍሪካ ህብረትና ኢጋድ ያሸማገሉት የሰላም ስምምነት እስክንድር ነጋና ድርጅቱ ከወራት በፊት የጀመሩት አውጫጭኝ ፍጻሜ ነው በማለትም ጦማሪ አቻሜለህ ታምሩ መልእክቱን አስተላልፏል። እስክንድር ነጋ ከወራት በፊት ጉዱ ሲጋለጥበት ለማስተባበል በሰጠው መግለጫ ከአፍሪካ ህብረትና ከኢጋድ ጋር ባደረገው ንግግር የመንግስት አካል የለበትም የሚል ማስተባበያ ሰጥቶ ነበር ሲልም ጦማሪና የፖለቲካ ተንታኝ አቻሜለህ ታምሩ መልእክቱን በማህበራዊ ትስስር ገጹ አጋርተዋል። ወደ ቀጣዩ መረጃችን ስናልፍ የትግራይ ኃይሎች ከምክትል ፕሬዝዳንቱ ጋር ንግግር ቢያደርጉም የፕሬዝዳንት ጽህፈት ቤትን ለቀው ለመውጣት ፈቃደኛ አለመሆናቸው ተገልጿል። የትግራይ ኃይሎች ዛሬ ሐሙስ ጠዋት በመቀሌ የሚገኘውን የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጽህፈት ቤት ዙሪያ ለአጭር ጊዜ ከበባ አድርገው በቅጥር ግቢው ዙሪያ እንቅስቃሴና ትራንስፖርት ተስተጓጉሏል ሲል አዲስ ስታንዳርድ ዘግቧል። ኃይሎቹ ወደ ጽህፈት ቤቱ የሚወስደውን መንገድ በመዝጋት ጽህፈት ቤቱን ከበዋል። በዚህም የፕሬዝዳንቱ ጽህፈት ቤትና የሲቪል ሰርቪስ ቢሮ ሰራተኞች እንዳይገቡ ከልክለው ውጭ እንዲቆዩ አስገድደዋል። ወደ 70 የሚጠጉ የአርሚ 31 ወታደሮችም በክስተቱ ተሳትፈዋል። ኃይሎቹ በኋላ ላይ የከበቡትን አካባቢ መንገዶች ለቀው በመውጣታቸው ትራፊክና መደበኛ እንቅስቃሴ እንዲቀጥል የተደረገ ሲሆን ከፕሬዝዳንቱ ጽህፈት ቤት መግቢያ በር ግን ለቀው እንዳልወጡም ተገልጿል። የጊዜያዊ አስተዳደሩ ምክትል ፕሬዝዳንት አማኑኤል አሰፋ ከኃይሎቹ ጋር መነጋገራቸው የተገለጸ ቢሆንም ኃይሎቹ ከፕሬዝዳንቱ ጋር ስብሰባ ለማድረግ ካልተፈቀደላቸው በስተቀር ለመልቀቅ ፈቃደኛ አለመሆናቸውን ተናግረዋል።
ወደ ቀጣዩ መረጃችን ስናልፍ አሜሪካ የማርበርግ ቫይረስን ለመቆጣጠር እየተደረገ ያለውን ጥረት የበለጠ ሊያግዝ የሚያስችል የሕክምና ቁሳቁስ ድጋፍ አድርጋለች። አሜሪካ የማርበርግ ቫይረስን ለመቆጣጠር እየተደረገ ያለውን ጥረት የበለጠ ሊያግዝ የሚያስችል የሕክምና ቁሳቁስና መሳሪያዎች ድጋፍ ማድረጓን የአሜሪካ ኤምባሲ አስታውቋል። የሕክምና ቁሳቁሶችን ለጤና ሚኒስትሯ ዶክተር መቅደስ ዳባ ባስረከቡበት ሰዓት ንግግር ያደረጉት አምባሳደር ኤርቪን ማሲንጋ የማርበርግ ቫይረስ ከተከሰተበት ጊዜ ጀምሮ አሜሪካ የኢትዮጵያ እውነተኛ ወዳጅና አጋር መሆኗን በተለያየ መንገድ ስታረጋግጥ ቆይታለች። ዛሬ ያደረግነውም ከዚህ የተለየ አይደለም ሲሉ ተናግረዋል። ከማርበርግ ቫይረስ ጋር የሚደረገው ውጊያ ከባድ መሆኑን እናውቃለን። እኛም ከዚህ የበለጠ ድጋፍ ማድረግ ይገባናል ያሉት አምባሳደሩ አሁን ላይ ከአሜሪካ የቀረቡት የሕክምና ቁሳቁሶችና መሳሪያዎች እጅግ ዘመናዊና ውጤታማነታቸውን በሌሎች አገራት ተሞክሮ የተረጋገጠ መሆኑን ተናግረዋል። ይህም ኢትዮጵያ የማርበርግ ቫይረስን ለመቆጣጠር ያደረገች ያለውን ጥረት የበለጠ ሊያግዝና ወደፊት ሊያራምድ የሚያስችል መሆኑን ያመላከቱት አምባሳደር ኤርቪን ማሲንጋ ከማርበርግ ጋር የሚደረገው ትግል ምንም ያክል ከባድ ቢሆንም ወረርሽኙ በቁጥጥር ስር ውሎ የምንመለከትበት ቀን እንደሚመጣ ግን እርግጠኛ ነኝ ብለዋል። በዚህ ረገድ ቫይረሱን በቁጥጥር ስር ለማዋል በሚደረገው ጥረት ከአሜሪካ የተገኘው ዘመናዊ የሕክምና ቁሳቁስና መሳሪያዎች ድጋፍ እንደ አንድ ትልቅ እርምጃ የሚወሰድ መሆኑንም አመልክተዋል። ወደ ቀጣዩ መረጃችን ስናልፍ ኢትዮጵያና አሜሪካ የፖሊስ ለፖሊስ ግንኙነታቸውን የበለጠ ለማጠናከር ያለመ ውይይት ማካሄዳቸውን ፌዴራል ፖሊስ አስታውቋል። በተያያዘም ኮሚሽነር ጀነራል ደመላሽ ገብረ ሚካኤል ከቻይና የውጭ ጉዳይ ሚኒስቴር የዓለም አቀፍ ደህንነት ትብብር ዋና ዳይሬክተር ጋርም ተገናኝተው መክረዋል። የኢትዮጵያ ፌዴራል ፖሊስ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋን በቢሮአቸው ተቀብለው አነጋግረዋል። ኮሚሽነር ጀነራሉ በዚህ ወቅት የኢትዮጵያና የአሜሪካ የፖሊስ ለፖሊስ ግንኙነትን በለጠ በማጠናከር ሽብርተኝነትንና ሌሎች ድንበር ተሻጋሪ ወንጀሎችን በጋራ ለመከላከል በልምድ ልውውጥ በአቅም ግንባታ በትብብር አብሮ ለመስራት ከአምባሳደር ኤርቪን ማሲንጋ ጋር ሰፊ ውይይት ማድረጋቸው ተጠቁሟል። አምባሳደር ኤርቪን ማሲንጋ በበኩላቸው የሁለቱን ሀገራት የፖሊስ ለፖሊስ ግንኙነትን የበለጠ ለማሳደግ አገራቸው ከፍተኛ ፍላጎት እንዳላት ገልጸው በተለይም ሽብርተኝነትንና ሌሎች ድንበር ተሻጋሪ ወንጀሎችን በጋራና በትብብር ለመከላከል አሜሪካ ቁርጠኛ መሆኗን መናገራቸውን ከፌዴራል ፖሊስ የተገኘው መረጃ ያመለክታል። በተያያዘም ኮሚሽነር ጀነራል ደመላሽ ገብረ ሚካኤል ከቻይና የውጭ ጉዳይ ሚኒስቴር የዓለም አቀፍ ደህንነት ትብብር ዋና ዳይሬክተር አምባሳደር ሚስ ዋንግ ሊሲንግ ጋር በትናንትናው ዕለት በኢትዮጵያ ፌዴራል ፖሊስ ዋና መስሪያ ቤት ተገናኝተው በሽብርና በሌሎች ቀጠናዊና አህጉራዊ የጸጥታ ጉዳዮች ላይ ውይይት አድርገዋል። ኮሚሽነሩ በዚህ ሰዓት የቻይናና የኢትዮጵያ ዲፕሎማሲያዊ ግንኙነት ወደ ሁሉን አቀፍ ስትራቴጂካዊ የትብብር አጋርነት ማደጉንም ገልጸዋል።